ትውልደ ኢትዮጵያዊቷ ናኦሚ ግርማ ክብረ ወሰን በሰበረው ዋጋ ለቸልሲ ከአንድ ወር በፊት መፈረሟን እናስታውሳለን። የአሜሪካ ተከላካይ መስመር ተጫዋቿ ናኦሚ ግርማ በሴቶች እግር ኳስ ክብረ ወሰን በሆነ ዋጋ ለቸልሲ ፈርማለች። የ24 ዓመቷ ተከላካይ በአውሮፓውያኑ እስከ 2029 ከሰሜን ለንደኑ ክለብ ጋር የሚያቆያትን ፊርማ አኑራለች። የሴቶች ሱፐር ሊግ መሪው ቸልሲ ለአሜሪካው ሳን ዲያጎ 900,000 ፓውንድ በመክፈል ነው ናኦሚ ግርማ ያስፈረማት። በጣም ደስተኛ ነኝ፣ ወደዚህ በመምጣቴ ደስ ብሎኛል፣ እውነት መሆኑን ማመን ተስኖኛል ስትል ናኦሚ ግርማ ትናገራለች። የሊጉ መሪ ቸልሲ አዲስ ፈራሚዋ ለደጋፊዎች ካስተዋወቀች በኋላ አርሰናልን 1-0 አሸንፋለች። ወደ ቸልሲ እንድመጣ ያደረጉ ብዙ ነገሮች አሉ። ባህሉ፣ ለማሸነፍ ያለው ጉጉት፣ ሰራተኞቹ እና ተጫዋቾቹ ለመማርና ለማደግ ትልቅ ቦታ ነው። አሁንም ማድረግ የምፈልገው እሱን ነው ብላለች። ከዚህ ቀደም በሴቶች እግር ኳስ ከፍተኛው የነበረው ዋጋ 685,000 ፓውንድ ነበር። ባለፈው የካቲት ኤፍሲ ሬቸር ኩንዳናንጅን ስታስፈርም የከፈለችው ገንዘብ መጠን ነው። ቸልሲ ባለፈው ዓመት ጥር ማይራ ራሚሪዜን ስታስፈርም 384,000 በመክፈል የእንግሊዝ ክብረ ወሰን ይዛ ነበር። ትውልደ ኢትዮጵያዊቷ ናኦሚ ግርማ ከሚሊ ብራይት ጋር ለመጫወት በጣም ጓጉቻለሁ ስትል ለቢቢሲ ስፖርት ትናገራለች። ሚሊ ብራይት በበኩሏ ናኦሚ ግርማ ወደ ቸልሲ በመምጣቷ ደስተኛ መሆኗን አሳውቃለች። ከኢትዮጵያውያን እናትና አባት የተወለደችው የ24 ዓመቷ ናኦሚ ግርማ የአሜሪካ ምርጥ ተጫዋች ተብላ የተመረጠች የመጀመሪያዋ ተከላካይ ናት። የዩናይትድ ስቴትስ የሴቶች ብሔራዊ ቡድን የኦሎምፒክ ወርቅ ባለቤት ሲሆን እያንዳንዱን ደቂቃ ትጫወታለች። የኋላ ደጀን የምትባለው ናኦሚ ግርማ ኳስ በመቆጣጠር እና በመሪነት ችሎታዋ አድናቆት ይጎርፍላታል። የአሜሪካ ብሔራዊ ቡድን በ2024 የፓሪስ ወር ኮንካካፍ ጎልድ ዋንጫ እና ሺቢ ሊቭስ የተባለው ዋንጫ ባለቤት መሆን ችላለች። ናኦሚ ግርማ ያለፈው ዓመት የቢቢሲ ስፖርት የዓመቱ ምርጥ ሴት እግር ኳስ ተጫዋች እጩ እንደነበረች አይዘነጋም።